ቤታችሁን ድምቅ የሚያደርግላችሁ ባለ 35 ሴት የሳባ ኮምፕሊት ይዤላችሁ መጥቻለሁ። የመጀመሪያው ለቆሎ እንዲሁም ለኬክ ለተለያዩ ነገሮች ማቅረቢያ የሚሆናችሁ ከሸክላ የተሰራ 6 ፍሬ ሲኖረው፣ ሌላኛው ደግሞ ለእንጀራ እንዲሁም ለተለያዩ ለመመገቢያ የሚሆናችሁ ባለ 6 ይሄኛውም ያለው ይሄም ከሸክላ የተሰራ ሲሆን፣ ሌላኛው ደግሞ ለሰንደ ሰርቪስ መጠቀም የምትችሉበት ሰፋ ያለ አንድ ሰርቪስ ሲኖረው፣ አንድ ደግሞ ጎርጋዳ ሳህን ለወጥ እንዲሁም ለተለያዩ ነገሮች ማቅረቢያ ሲያስፈልጋችሁ የራሱ ጨልፋ ያለው፣ አንድ ደግሞ ከፍ ያለ ክዳን ያለው ለወጥ ይሄኛውም ለተለያዩ ነገሮች ማቅረቢያ መጠቀም የምትችሉበት ሲሆን፣ ሌላኛው ደግሞ 6 ለሻይ ለወተት ለትኩስ ነገር ማቅረቢያ የሚሆናችሁ 6 ሲኒ 6 ከነማስቀመጫው ያለው ሲሆን፣ ሌላኛው ያፈላችሁትን ነገር በዚህ ላይ አድርጋችሁ አንድ ጀበና ያለው በዚሁ ላይ ማቅረብ የምትችሉበት፣ የስኳር ዕቃም ሲያስፈልጋችሁ አንድ ያለው እንዲሁም ማገናፊያ ያለው ይሄንን ሁሉ ሴት በአንድ ላይ ይዤላችሁ መጥቻለሁ። ለማዘዝ ስልኬና አድራሻዬ ባዩ ላይ ያለ መደወል ትችላላችሁ። ያላችሁበት ቦታ ልካለሁ። ፎሎና ላይክ አትርሱ። አመሰግናለሁ። መልካም ጊዜ። የከሰል ምድጃ በልዩ ጥራት የተሰሩ በጣም ኳሊቲ ተደርገው የተሰሩ የከሰል ምድጃዎች ነው ይዤላችሁ የመጣሁት። የመጀመሪያው ትልቅ ሳይዝ ሲሆን ሙሉ ለሙሉ ከብረት የተሰራ ውስጠኛው ከአልሙኒየም የተሰራ ትልልቅ ድስቶችን መጠቀም የምትችሉበት፣ ስትፈልጉም አነስ እያደረጋችሁ የምትጠቀሙበት 50% የከሰል ፍጆታችሁን የሚቀንስላችሁ ሲሆን በጥራት የተሰራ ሲሆን እዚህ ጋር የአመድ ማውጫ ያለው የራሱ የሆነ በሩ ላይ ንፋስ ማስገቢያ ማስወጫ ያለው በጣም ኳሊቲ የሆነ ከሱ ደግሞ አነስ የሚል በዚህኛው አነስተኛ ሳይዝ ያለው ሲሆን፣ ሶስተኛ ደረጃ ላይ ደግሞ ይሄ ያለ። ከነዚህ መካከል ማዘዝና መግዛት የምትፈልጉትን ስልኬና አድራሻዬ ላይ ያለ መደወል ትችላላችሁ። አመሰግናለሁ። መልካም ጊዜ። በ13500 ብር የውሃ ማጣሪያ ዲስፔንሰር ይዤላችሁ መጥቻለሁ። የላይኛው ማጣሪያው ከ16 እስከ 20 ሊትር ድረስ የሚይዝልን ሲሆን ኖርማል ውሃና እንዲሁም ሙቅ ውሃ መጠቀም የምንችልበት፣ ከታች ደግሞ ኖርማል የተለያዩ መጠጦችን ማስቀመጥ የምንችልበት ቆንጆ የሆነ ዕቃን ይዤላችሁ የመጣሁት። ለማዘዝ ስልኬና አድራሻዬ ላይ ያለ ደውሉ። አመሰግናለሁ። መልካም ጊዜ።